ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኛ ጋር ሁሉ ሰላም። እናንተስ እንዴት ናችሁ? አላችሁ ወይ? ዛሬ ቤት ውስጥ ነኝ። በቤት ውስጥ ነው የሆነ ነገር ልነግራችሁ ነው የመጣሁት ማለት ነው። በጣም ያናደደኝ ነገር በቃ ብዙ ጊዜ እንትን አልኩኝ፣ ታገስኩ፣ ግን አሁን ላይ መናገር አለብኝ፣ አልቻልኩም። ጆሮ ያለው ይስማ ነው እንግዲህ አይደለም። እናቶች ልነግራችሁ የፈለኩት ውጭ ሀገር ሆናችሁ እዚህ ሀገር ፍቅረኛ ያላችሁ ፍቅረኛ ወይም ባላችሁን ጥላችሁ ሄዳችሁ ሰዎች ማለት ነው። ማርያም ምን ነው የምላችሁ፣ በቃ በ100% እነሱ ማመን የለባችሁም። ብራችሁን በእነሱ አታስገቡ፣ እንዶ በእግዚአብሔር አታስገቡ። ተው ግን ማርያምን። እዚህ እኮ ብታዩ እንዴት እንደሚያናዱ መንገድ ላይ ማለት ነው። በቃ እንደዚህ ሰላም ነው እንዴ ልሽ ለምንድን ነው የማታዋሪን ምናምን ሲሉ እኛ እንደማናውቃቸው ነው የሚመስላቸው። እኛ ፌስቡክ ላይ ምናምን ባሎቻቸውን ሲፖስቱ ስለምናይ እኔ አውቃቸዋለሁኝ። እኔ አፍራለሁ እግዚአብሔርን። በቃ መጀናጀን ነው የሚፈልጉትኝ። ሴት ጋር ነው የምታዩቸው። እኔ አሁን ብዙ ጊዜ አጋጥሞኛል። አንድ ብቻ አይደለም ብዙ። እግዚአብሔርን በአካል መልስ አንሰጣቸው ስንል ስልካችንን ተቀብለው ቲክቶክ ላይ ይጽፉብናል። እነማን ናቸው? ሚስት ፍቅረኛ ውጭ ሀገር ያላቸው ሰዎች። እባካችሁ እግዚአብሔርን ለወንድ ልጅ ቦታ እንዳይኖራችሁ። እንደው አታውሩ አይደለም፣ አውሩ። ምክንያቱም ከሱ ሀገር ካልተወራ አይሆንም። ቢያንስ አይዟችሁ ሲሏችሁ እንኳን ተጽናናላችሁ። ማርያምን አውቀዋለሁ ስደትን። ግን 100% አትተማመኑ። ስጦታ ምናምን ብራችሁን እግዚአብሔርን አታጥፉ። እዚህ ብኩን በጣም ነው የሚያናዷችሁ በነገራችሁ። እንደዛ በስልክ ሆሆ ሲል እያመሸ እዚህ ደግሞ ሌላ ሴት ጋር ሌላ ነው የሚያወራው ገብርኤል። ስለዚህ እና እህቶቼ ልነግራችሁ የፈለኩት ቤስ በቃ 100% ባትተማመኑ እና ደግሞ ብራችሁን ያላግባብ ለነሱ አትላኩ። ብር እናታበታል አይደለ? ለቤተሰብ ላኩ ካለው እግዚአብሔር ካለው ስትበሉ ታደርጋላችሁ። ግን እላፊ ነገር ባታደርጉና ባትሆኑ ደስ ይለኛል። ምክንያቱም እንዳማራጭ ነው ታውቃላችሁ። እዚህ ያለችው ከተሳካችላቸው እዚህ ያገባሉ። እግዚአብሔርን ነው የሚላችሁ ያገባሉ 100%። ግን ሁሉንም አይደለም። እንደው ሊኖር ይችላል። ጨዋ ካላችሁ ወንዶች እንዳትቀየሙ ማለት ነው። ግን ብዙዎቹ በጣም ነው የሚያስጠሉት። እግዚአብሔርን በጣም ነው የምታስጠሉት። ብስማ እናንተ ቆይ አይደብራችሁም? እግዚአብሔር እንዴ አይሳቃችሁም? እኔ እኮ ተሳቀኩኝ እንዴ ማርያምን። እኔ ፍቅረኛቸውን ሳይ እኔ ሰላም ምናምን ሌላ ነገር ሲያወሩ እኔ እያፈርኩ ነው። በጣም የተሳቀኩ ነው። ያየች ሴቲቱ እኔን ያየችኝ ያክል የተሰማኝ ነው። እኛ እኮ ምንም አንፈልግም፣ ግን እነሱ ሀረካታቸውን ስናይ እኔ በጣም ተሳቀኩ። እኔ ያልኩ ነው የመሰለኝ እግዚአብሔርን። እና በጣም ነው የሚደብሩት። እንዲሁም አንድ ልጅ ነበረ በጣም ነው እንትን ያልነው ማለት ነው። እስኪ ይሄን ማንፈት ነው ምናምን አለና አወራ ነው። ከዛ ስናወራ በቃ እንደሌለውና ማግባት እንደሚፈልግ ምናምን እንደኛ እኮ ሚስቱን እናውቃታለን። መቼም ሁላችሁም ይሄን ጊዜ የኔ ነው እያላችሁ ይሆናል እንግዲህ እንዳሻችሁ። ግን እኔ የምመክራችሁ ነገር 100% ባትተማመኑ፣ አግብታችሁ ስደት ባትሄዱ። እግዚአብሔር ምንም ነው የማያስፈልገው። አግብቶ ስደት መሄድ ወይ ትዳርሽን ትተሽ ነው መሄድ ያለብሽ እንጂ እዚህ እሱ ማንም ጋር እያጫወተ አንቺ ዛፈር እየጋጥሽ ወይ አይረዳሽ ወይ አይሰሩ። እዚህ እግዚአብሔር ምንድነው የሚሉሽ? ሚስቱ እዛ ካለች ተቆራጭ ታረጊለታለሽ፣ ወይም ልጅ ካለ ለልጁ ስትልኪ ለሱም ትልኪያለሽ። ባል አይደለም ምናምን ማሬ ፍቅሬ እያለ እሱም ያጠጣሻል። የዛኔ ቅልጥልባችን እኛ ሴቶች አህዮች። እግዚአብሔር እንደኛ ደነዝ እኮ የለም። እኔ በቃ ያሳለፍኩትን ሳስብ ማለት ነው እንደዛ ማላቅሰው እንደዛ የምናፋረቀው አሁን ትዝ ሲለኝ በጣም ነው የሚገርመው። ይህን ለሀድ ደረጃ እኮ ይሄን ያክል የሚገባቸው ሰዎች አይደሉም። እግዚአብሔር ለእግዚአብሔር እኮ እንደዚህ ብናለቅስለት መልሱ ከላይ ይሰጠን ነበር። ግን እኛ ከንቱ ነን ሴቶቹ ማለት ነው። ግን ደግሞ እግዚአብሔር አምላክ መርቆ ይስጠን። በነገራችሁ ላይ ስደት ላይ መጥታ በቃ አንዲት ደስተኛ ህይወት የምትኖር ሴት አንዲት አላየሁም። ታገባለይ በቃ አንዱን አግቤ ጥሩ ምናምን ይባላል። በነገራችሁ ላይ ጥሩ የምትሉት ራሱ ማንኛውን እንደሆነ መምረጣችሁን ልባችሁ አይፈቅድም። ልብ የሆነ ውስን አድርጎ መግባት ከባድ ነው። በአንዴ ማንኛው ወንድ በእግዚአብሔር እንዴ በጣም ከባድ እኮ ነው። ማርያምን በተለይ ብዙ ስናቅ ምናምን ውስንን ለመግባት ይከብደናል። እና እምላችሁ ነገር ራሳችሁን ጠብቁ፣ ራሳችሁን ትሪት አድርጉ።
ለማንም እንዳታለቅሱ። በቃ በተለይ ፍቅር ያልጀመራችሁ ካላችሁ ስደት ላይ ሆናችሁ ማለት ነው እግዚአብሔርን ተራረቃችሁ እንዳትጀምሩ። ጭራሽ ነው የማያስፈልገው። ተራረቃችሁም አብራችሁ ሆናችሁም አትጀምሩ። በቃ ምንም ነው የማይታመንላችሁ። ይሁን ላይ አሁን አብረው ሆነው እንኳን ራሱ አይተማመኑም እንኳን ተራርቆ። እዚህ ሀገር በተለይ ሁሉንም ወንድ አሁን ብንፈትናቸው እኔ በቃ አንዱን ፈትኜ ወድቋም ማለት ነው አልተሳካለትም። በጣም ነው የሚያወራው እግዚአብሔርን ጭራሽ እንዲሁ የማያፍር ምንም ነው የማያፍሩት ነው የምላቸው። እናቶቼ ለራሳችሁ ዋጋ ስጡ። እኔ በቃ ተቃጥዬ ሞቱ። እኔ ከአንዳንድ እንዴ ተጣልተዋል እንዴ እስከማለት ድረስ ከዛ እንዳልተጣሉ ሳቀ ደግሞ በጣም ነው የሚገርመኝ። ማርያም እንዴ እኔማ እናገራለሁ ልክ ነው ካሁን በኋላ እንዴ ሚስጥር አስቀምጠ ሄል እንዴ። ከዛ ደግሞ በቃ ፍቅረኛቸው እዚህ ሆና ሌላ ሴት ጋር ምናምን ሲሄዱ ሳይ እንዴት እንደምሸማቀቅ ደግሞ እኮ አያፍሩም። ሰላም ነሽ ምናምን ይላሉ። ያችል ልጅ እኮ እኔ እንደምታውቁ ምናምን ያውቃሉ። ሌላ ሴት ጋር እየሄዱ ሰላም ሲሉኝ እኔ አፍራለሁ። ባላያቸው ሁሉ ደስታ እግዚአብሔርን። እናቶቼ በማርያም አይዟችሁ። በቃ የስደተኞች ነገር እኔ በጣም ነው የሚያናደኝ። ግን ደግሞ ምንም ማድረግ አልችልም። እድላችን እንዲህ ነው። ልፉ ብሎና አይደል? መድኃኒዓለም ደግሞ መርቆ ይስጠን። ጸልዩ። ግን ደግሞ ለማንም አታልቅሱ፣ ለማንም ዋጋ አትክፈሉ። ወንድ ልጅ ምንም ነገር ነው ይሄን ይገባቸዋል ብዬ አላስብም። እኛ ትልቅ ክብርና ትልቅ ዋጋ ያለን ሰዎች ነን። ማርያም በቃ ማልቀስ የለብንም። ትዳር ካገባን ራሱ ልጅ ለመውለድ ብቻ ግብተን መውለድ ነው እንጂ እርዩዩ ምናምን እሱ ካልፈቀደ በጭራሽ የሚሆን ነገር የለም። እሪ ብንል ብንታገል ብንፈርጥ ብንል አይሆንም። እና ትዳር እንሯችሁ ራሱ ወደ አረብ ሀገር ሄዳችሁ ብራችሁን በእናት አባታችሁ አስቀምጡ። ሁለት ያጣ እንዳትሆኑ። ማርያም ሁለት ያጣ እንዳትሆኑ። ብራችሁን እንኳን ብትይዙ እሱን ብታጡ ኖርማል ነው። ብራችሁን ከያዛችሁ በቃ ትኖራላችሁ። እና እንደዛ ነው። ቶቼ ሰላማችሁ ይብዛልኝ። አይዟችሁ። እኛንም ሸር ሰብስክራይብ አድርጉን። እና ደግሞ ይሄን ባሌ ነው ፈትኝልኝ የምትሉ ካላችሁ እኔ ፈትንላችኋለሁ። የማያስፈልግ ወንድ ቶሎ ነው ቁረጥ ማድረግ የለባችሁ። ቶሎ ቁጭት ማስረዘም ምንም ነው የማይፈይደው። ማርያም አጉል ማስረዘም ጊዜውን ማራዘም አለባችሁ። እያቆሰላችሁ መሄድ ነው። እና እንዲያ ነው ነገሩ። ሰላማችሁ ይብዛልኝ። ጠይቁ።